ካነሳችልክ ፎቶሽን ልንለጥፍ ነው ብለህ ንገራት። እኔ ትናንትና ያ ሁሉ አልቅሳ ሪከርድ አለኝ በውስጥ ሳወራት ለምናኝ ነው ፎቶዋን ያልፖስትኩት። ኒቃ ሚስት ነኝ ስትል አምኛት ነበረ። አምኛት ኒቃ ሚስትነቷን አክብሬ ነው ቪዲዮ በኒቃም ስታወራ ለካ እሷ ማንነቷ እንዳይታወቅ ነው። ዛሬ ስልኳን ዘግታ ጠፋት። የትም ልጠፊ አትችይም። ፎቶሽ፣ ፓስፖርትሽ፣ ኢቃማሽ፣ ሁሉ ነገርሽ እጄ ላይ አለ። የሰው ነፍስ እኮ ነው፣ ብር እኮ አይደለም፣ ንብረት አይደለም። እሺ እናቱ ሰው በልክ ወያ ውዬ እንዴት ነሽ? ሰላም ነሽ ወይ? አለን እናቴ፣ እንዴት ነሽ? ሰላም ነው አለው። አመሰግናለሁ ውዬ። ከእግዚአብሔር በታች እናንተ ኑሩልን፣ እድሜ ይስጣችሁ። ከጤና ጋር የምለው ነገር የለኝም። ያጣሁት የአክስቴ ልጅ ነው ያጣሁት። እሷ አክስቴ ናት፣ ማያት አክስቴ ናት፣ ሽቶ መርጋ ናት፣ የአባቴ እህት ናት። አይዞሽ እናቴ። አንቺ የት ነው የምትኖሪው? እኔ ማለት ያለሁት። እሺ ከአባነሽ ጋር ታወሩ ነበር? ቀን በቀን ችግሯን ትነግርሽ ነበር? አትነግረኝም። የሆነ ሰዓት ላይ ነግራኝ ነበረ። ከነተኩ ጋር አውርቼ ነበር። ያውቃሉ እነተኩ ወንድሞቿ ማለት ነው። የሆነ ሰዓት ላይ ችግር ውስጥ ነኝ አለች ስትል እንድረስልሽ አቡ የምትባላለች ብዙ አሉ እና ዚዛ ይደርሱልሽ አለ ስላት ይገሉኛል የበለጠ ተይ ብላ ወንድምየውን አስከለከለች እንዳንደርስላት ማለት ነው ብያት ነበረ። ፈርታ ነው ፈርታ። አዎ ልጁ ከሰሙ ይብስብኛል ብላ እምቢ አለች ስትል ብለምናትን በዋትሳፕ ገብቼ ሎኬሽን እንኳን ላኪልኝ የቤቱን ቁጥር ስንት ነገር ስላት እምቢ ብላኝ ፈራች። ብያት አቃተኝ። ከዛው እነተኩም ከዛ ደውለውብኝ ተይ በቃ ፈርታለች፣ ወይን ታስገድያታለሽ ወይ ችግር ውስጥ ታስገቢያታለሽ ተይ በቃ ሲሉኝ እኔም ፈርቼ ተኩኝ። እኔም ሰው ቤት ስላለው ማለት ነው። ምንድን ነበር ፍራቷ? ምንድን ነው ብላ የነገረች? እሷ የነገረችኝ ቢኖር ዝም ብላ ነው ሴትዮዋ። በቃ ልትገለኝ ነው አልቻልኩም፣ ይሄን ረመዳን አውጥተን እንገልሻለን ብለውኛል ያለችው። ለምንድን ነው የሚገሏት? ምን አርጋ? ምንም ምክንያቱም አልነገረችኝም። ምንም ምክንያት አልነገረችኝም። ያው እንግዲህ ታውቂያለሽ አረቦቹ ምክንያት የላቸውም ብዙውን ጊዜ ማለት ነው። እና እንደዛ ስትለኝ በቃ እኔም ከዛ በኋላ ደግሞ ተረጋግቻለሁኝ። በቃ ተይ በቃ አለችኝ። በቃ ተረጋግታለች ተይ ያሉኝ ወንድሞቿ ማለት ነው። እሺ ብዬ ተኩኝ። ከዛው ከስንት ጊዜ በኋላ ለአንቺ ልጃችን የታመመው አንቺ በቡዳ በልተሹ ነው የሚድነው፣ አንቺን ስንገልሽ ነው ረመዳን ይውጣና እንገልሻለን እንዳሏት አልነገረችም? ቮይስ ላይ እንደላከችው ኛ አልነገረችኝም። እሱም ከዛ በኋላ ነው የሰማሁት። አልነገረችኝም ለኔ እሱ እውነቱን ስናገር ማለት ነው። እና ከዛ በኋላ እንግዲህ ያው ጠፋች፣ አልተደዋወልም፣ አልቆየም ይሄ ነገር 15 ቀን ያህል አላወራንም። ከዛ በኋላ ግን የሆነ አለ አይደለም የለችም ወጥታ ፖሊስ ጋናት ብለው እንደተኩ ነገሩ ወንድሞቿ ማለት ነው ከኢትዮጵያ። ያው ራሷን ለማዳን ከዛ ቤት ወጥታ ፖሊስ ጋር ሄደች። ፖሊስ ጋር ገብታለች። ከዛው ከፖሊስ ጋር ደግሞ ቢሮ ነው ያለችው የሚባል ነገር ሰማሁኝ። ከዛው እንደምንም ቤተሰብ የቢሮውን ቁጥር አፈላልጎ ምን ብለው ከዛ ከኢትዮጵያ እህቴም አለች። አሁን ትናንትና ውዬ ልነግርሽ የምፈልገው ማለት ነው እኔ እቺ መዲና የምትባል አጓራ እንትን ሪከርድ ዳረጋት ብዬ ያን ሁሉ ሪከርድ ያወጣሁት እኔ ነኝ። ስሜ ቅድስት ያልኳት ቅድስት አይደለሁም። እኔ አዲሴ ከበደ መርጋ ነኝ። አውቀሽ ነው ቅድስት? ለእሷ አውቄ ነው እንደዛ ያልኳት ኢንፎርሜሽን ለመሰብሰብ ብዬ ማለት ነው እንጂ እኔ ስሜ እዛ ቮይስ ላይ ለምንድን ነው ደጋግማ በአላህ ይዤሻለሁ እጅሽን ከዚህ ጉዳይ አውጪ የምትልሽ? በቃ እኔ ለእነ አቡ ጋር አስተላልፋለሁ አልኳት። አስተላልፌ አቁም ተናገር፣ እጅሽን ከዚህ ጉዳይ አውጪ፣ በአላህ ይዤሻለሁ ተይ ችግር እንዳይመጣብሽ ምናምን የምትልሽ ለምንድን ነው? እሷ የቢሮ ባለቤት ሆና ውክልና ተሰጥቷት ኃላፊነት መውሰድ ሲገባት ምን ለመደበቅ ፈልጋ ነው አንቺን ጉዳዩን እንድትተዩ እጅሽን እንድታወጪ የምትልሽ? ይኸው እንደዛ ስሜታዊ ሆኜ ቮይሱ ላይ እንደምናገረው ለእነ ሀቡ ጋር አስተላልፍሻለሁ
እኔ በዋዛ እንላቀቅም። እኔ ያለሁት ኢማራት ነው። ረጅም ዓመት የሰራው ሰው ነኝ። ብዙ ነገር አውቃለሁ ብዬ አስፈራርቻት እውነታውን ነገር እንድትናገርና ሪከርድ ላደርጋት ነበር። ከዛ በኋላ ግን እሷ እጅሽን አውጪ ወደሚለው ነው የመጣችው። ለምን ባዳ መስያት አለው? እኔ ባዳ አይደለሁም፣ ያክስቷ ልጅ ነኝ። ውስጤ እየተቃጠለ እንባዬን እየጠረኩኝ ነው እሷ ማውራት። እህቴ ናት እና አታውቅም። እና ከነ ሲስተር ጋር ራሱ አሁን ትናንትና የደወልሽላት ጽጌ ማርያም ከበደ እህቴ ናት፣ የኔ እህት ናት። እሷ የምታውቃት ግን መዲና የምታውቃት በእሷን ያክስት ልጅ ጽጌ ያክስት ልጅ እንደሆነች፣ እኔ ግን ከነሱ ጋር ምንም ዝምድና እንደሌለኝ ምንም ነገር ትውውቅ እንደሌለኝ አርጌ ነበረ መዲናን ሳውራት የነበረው። የሀገር ልጆች ነን። ድሮ ወሊሶ አውቃለሁ፣ ወሊሶ የሚባል ሀገር። አሁን ግን ወሊሶ አዲስ አበባ ከገባው ቆይቻለሁ። ከዛው ኢማራት ከመጣው ረጅም ዓመት ነው ምናምን እያልኳት ነው ያወራዋት። በዛ የተነሳ ነው ያንን ሁሉ ቮይስ ሪከርድ አድርጊያት ያንን ወደ አዙ አስተላለፍኩኝ። እኔ በጣም እንትን ማለት የጀመርኩት ቆይቻለሁ። አዙሽ ትነግርሻለች። በጣም አንቺ ቤት ለመግባት ብዙ ጥረት አድርጌ ነበረ። ብዙ ጥረት ልገባ አልቻልኩም። እንደገናም አዙ ጋር ገብቼ ብዙ ነገር ነግሬያታለሁ ለአዙ። እንደገና ይሄ እንደገና የአዲስ አበባ የእንትኑ ወረቀቶቹን እንዳለ የልጅቷንም ሁሉ ነገር ኢንፎርሜሽን ለአዙ የላኩላት እኔ ነኝ። ሪከርዷንም ሳይቀር ማለት ነው። ስሜ ቅድስት ነው ብዬ ከሷ ጋር እና አዙዬ የተፈጠረብን ነገር በጣም ከባድ ነው። አቡዬ እኔ ምን እንደምል ብቻ አላውቅም። እኔ በጣም አዚዛ በውስጥ የምታውቀው መናገር የምትፈልገው ነገር አለ ማለት እዚህ ጋር እኔ ካለኝ መረጃ ውጭ አንቺ መናገር የምትፈልጊው ነገር እንዳለ ነው አዚዛ ነግራኝ ይዛሽ እና ምንድን ነው እሱ? መናገር የምፈልገው ነገር ማለት ነው ጽጌ እህቴ ናት፣ የኔ እህት ናት። ከጽጌ ጋር እንደማንተዋወቅ ሆነን ነበረ እሷን ስናወራት የነበረው። ጽጌ እሷ የምታወራትን ነገር ለእኔ ታወራኛለች። እቺ መዲና የምታወራኝን ነገር ደግሞ ለጽጌ አውራታለሁ በመሀል ላይ ማለት ነው። እና በእኔ ላይ እሷ ለጽጌ የምታወራቸው ነገሮች ብዙ ነገሮች አሉ። አይተሻል ወይ? ጽጌ መታ ትመሰክራለች። ማታ ላይ እሷ መንግስት ሰራተኛ ስለሆነች ማታ ነው የምትገባው፣ አይመቻትም። አሁን ቀን አስገቢያትና ታወራለች። እሷም አንቺ አለቻት፣ አንቺ እንትን ብለሻል ወይ? እሷ ሰርታ የወጣችውን ነገር ታውቂያለሽ ወይ? እሱ የእሷን ስራ ታውቂ ነበር ወይ? ምን ስታረግ ታውቂ ነበር ወይ ትላት ነበር ለጽጌ። ታውቂያለሽ፣ ኢትዮጵያ ያለ ሰው ደግሞ እንትንም አይልም፣ ኢንተርኔቱ ሙሉ አይደለም። እንደገና ስልኩም ሪከርዱ ላይ በጣም ይቸገራሉ። እሷ ብዙ ነገር የምታውቀው ነገር አለ። እኔ ገብቼ ፌዝ ለፌዝ ከእሷ ጋር መፋጠጥ እፈልጋለሁ ነው የምትለው እሷ። እና እሷን ብታስገቧትና ያለችው ጽጌ የት ነው ያለችው? ወሊሶ ነው ያለችው፣ ኢትዮጵያ ውስጥ ነው ያለችው። እሺ፣ ስለዚህ ጽጌ ለአንቺ እህትሽ ናት? እህቴ ናት። አዎ። ኦኬ፣ ጥሩ። እሺ፣ ለሟች አባይነሽስ ጽጌ ምንድን ናት? ያጎት ልጅ? አንቺ ያጎት ልጅ ኮንሽ? ሁለታችን አክስታችን ናት። የተቀመጠችው አክስታችን ናት። ሽቶ መርቃ የአባታችሁ እህት ልጅ። ስለዚህ ለሁለታችሁም ለአንቺም ለጽጌም ያክስታችሁ ልጅ ናት ማለት ነው? አዎ፣ ያክስታችን ልጅ አባይነሽ። ኦኬ። ስለዚህ በቃ አንቺ መናገር የምትፈልጊው አዲስ ነገር የማናውቀው ነገር የምትነግሪን ነገር አለ ወይስ ጨረሽ? አይ እሷን አስገቧትና እሷ የምትናገረው ነገር ስላለ እንደውም ትናንትና እየሰማው ነበር ቤትሽ ቁጭ ብዬ ስር ማለት ነው። ቲጂን አስገቧት ትላለች። እሷ አውቃ ብልጠት ነው የተጠቀመችባት። በእሷ ወገን አስመስላ ከእሷ ኢንፎርሜሽን ለመቀበል ነበረ ስታወራ። ለኢንፎርሜሽን ብቻ ሳይሆን እውነት ሬሳው የሚገባ መስሏት አንድ ላይ ተቀምጠው ተኩም አቡ የሚባል አለ ቤተሰብ ጠቅላላ አንድ ላይ ተቀምጠው እነ ማዘር ቤት ማለት ነው ቁጭ ብለው እቺ አሚና ሲያወሯት ነበረ። መዲና ምንድነው የሚያወሯት? በቃ ሬሳ እንዲገባ ብቻ የፈለጉት ሬሳ እንዲገባ ብቻ በቃ ልመና በይው፣ በልመና መልኩ በመለማመጥ ነበረ ሲያናግሯት የነበሩት እንጂ በኃይለ ቃል አልነበረም። ለዚህ እሷ ጋር ደግሞ ብዙ ያለችው ነገር አለ እንዳልኩሽም እሷ አጥፍታ የወጣችውን ታውቂያለሽ ከቤት ብላታለች። ለዚህ እቺ ልጅ አሁንም ቢሆን እህታችን የሞተችበት ምክንያት ምንም አይደለም። ቢሮዋና እርግጠኛ ነኝ ቢሮዋና እቺ አሚና የምትባለው ተመሳጥረው ነው የበሏት፣ ለሁለት ማለት ነው። ይሄ ተመሳጥረው ነው ለሁለት እንዲያደርጓት እህታችንን። አይዞሽ አይዞሽ። እሺ ተረጋጊና መዳሟ ስትመጣባት መቅረጽ ያልቻለችው መናገር የምትፈልገው ነገር አለ ብላኛለች አዚዛ። እሱ ምንድን ነው?
መዳሟ አንቺ መዳምሽ ስትመጣብሽ መቅረጽ ያልቻልሽው መናገር የምትፈልጊው ለአዚዛ መናገር ፈልጋለሁ የምፈልገው ነገር አለ እዚህ ያስገብኝ ያልሻት ምንድን ነው እሱ? መናገር ፈልጋለሁ ያልኩት ነገር ያው እንዳልኩሽ ነው። ሲስተርን አስገቢያትና ሲስተር የምታወራው ነገር አለ። እሷ ለመግባት አልቻለችም። ቲክቶኳም አያስገባትም። ለዚህ እሷን አስገቢያትና ያለውን ነገር ታወራላችሁ ለማለት ነው። ኦኬ እሺ። እና ይኸው ሪከርዶቹ እንዳሉ የኔ ናቸው። የኔና የእሷ ድምፅ ነው። የኔና የአሚ መዲና ናት ማናት የእሷ ድምፅ ነው። ሁሉን ሪከርድ ያደረኳት እኔ ነኝ። አቢባዬ ኢሞ ብሎ ካደረገችን ዋትሳፕ ኦንላይን የለችም፣ ዳይሬክት ዘግታለች። መዲና እቺ ልጅ በቃ እንደተገደለች አረጋግጣልናለች። ገዳዩን ደግሞ መዲና ናት። አቡዬ አንዴ ላናግራት አንዴ እሺ። ሽቶ ያፈልቅልሽ እንድትሰው ሽቶ ነጋቸው ለማዘር ሚውቲራ ካሳ አባኬኛ ሚውቲራ ካሳ ሽቶ Garanna gubate ka chitto ko isin bo ina na fa bo anka ana ke isiga anuma anabu bo amme ababa ko nabe mushurra ko nabe mentala ko ababa ko nabe me tokkitti ko nabe me ayesh shitto nabarte miti ana dise dame nabarte shitto nabarte ana dise እሺ በቃ ኢንካ ኢሲንቱ ጉበኔራ ዋኑ መንጎ ወላደ ኢሲ ከሽቶም ቦኢና ደጎ አናፋ ቦአን ቦኢንካ እሺ አዲስ ወይዬ አጋዳቲና ጋሊያኑ ማቦአኒ አኑ ማቦጋሊ Birajirra bakka ntol birajirra isi ko ina do ko mbo inka mbo in mbo bakka galanta ina kazi addisen deebitee galte addisen kulootin an addiseedhan እሺ አዲስ በቃ ገራም አብሽረ በቃ ሽቱ ዋንተ ኤራ ዋንጎን ጅሩ ሲነጂ ፉንዱረት መሌ ዱበት ደሙን እንደንዳአሙ ገድቴፍ ዋንተ ፊዶምቱን ጅሩ ኢጋ ቦሌቲ ኬኛ ሙጎ አነፈ በቃ ኢሲምቦ ኢኒ ኑጅሩ ሙቤኒስ አቢባኒስ አዙኒስ እንዱምቱን ጅሩ ረቢ ገዲ እንዱምቱን ጅራ እምቦ ይራታ እሺ እሺ ናንዱፋ ሞ ጉማሺ አባይና አንጋልቲ በርዋ ናንዱፋ አኒስ ናንዱፋ ይወትና ጋሚ ነው እንደ ሙጫ Peace, Baba. The number you have dialed cannot be reached at this time. Please try ወለርጊነሽ ናንዱፋኒስ ረቢ ፋና ኢኑ መንጋላ እሺ በቃ አመሰግናለሁ። አቢባዬ ንጉሴ ነኝ። አንዴ እሺ ንጉሴ ቆይ አንዴ ምናልባት ማዘር እንደዚህ ጉረት በአዚዛ በኩል ላኪልኝ። እኔ ብዙ ቁጥሮች ስለሆነ ትናንትና የተላኩልኝ አንቺ ሞክርኝ ሆነ አይዶን ነው የምጠይቅሽ ነገር አለ። ዋትስአፕ አዚዛ ትላክልኝ አለኝ አቡ
አለቀው ቁጥር ስለማልመልስ ነው። እሺ አሁን ሀይል ከላይ ልልክልሻለሁ እኔ ልላክልሽ ቁጥሯን ፈለግሽ ልላክልሽ እኔ እሺ ምልክላት ነገር አለ እሷ ነው አይደለም የሚለው እሺ ንጉሴ ይቅርታ ተናገር አቢባዬ ወይ ምናልባት ማዘር እንዲህ ቪዲዮ ፊት ለፊት ኦንላይን ላይ የመጡ እንደዚህ በቃ ከሚሆኑ የምትጠይቁትን ጥያቄ ከዚህ በኋላ የአባነሽ ወንድሞች አሉ ባለቤቷ አለ የምትጠይቁኝን ጥያቄንን ጠይቁ ከዚህ በኋላ ባታንገላቷቸው ግን ደስ ይለኛል እናንተ ግን ለነሱ ብላችሁ ነው ይሄንን ሁሉ ባየች ቁጥር ዛሬ ከገጠር የአንድ ሰዓት መንገድ ነው በባጃጅ የመጡ በቀደምም እንደዛ የመጡ ምናልባት የምትጠይቁ ነገር ዛሬ ጠይቁ ከዚህ በኋላ ግን እንደዚህ መንገላታታውን ደግሞ ከብዶኛል ልጅም ማታ ባለቤቷ እኔ እኮ ትናንትና ያልኩት እናትየውን አይደለም ባለቤቷ ይምጣና ባለቤቷ ውጪ ጉዳይ ሄዶ እንዲከስ የቅልቦችን እጠራለታለሁ ነው ያልኩት ለምን እናትየውን ይዛቸው መጣ ባለቤቷን ይዛት መጣም ነበር የባለቤቷ ወጣት ነው አይደል ባለቤቷ ኦቦሌሶ አባኬና ዲፈማ ወጅኔን ስለሲ ሀቃ ኢልሞ ሳኒ በርባዳ ባረጋቲቴፊ እንኩን መርባቺሱ አማሞ ዱፈኒሩ ጃርሲ ሲዮኪ አባመና ሲሃዳ ዋኒ ሳከነ ሙቱጅራ ዴሜ አከን ክሲ ከሰሱ ሐላሚ ጀሳ ጀት ያቢባል እሺ በቃ እሺ ቶሌ ውዳል ፋዳ ገለቶማ ጀረኩ ኢንፎርሜሽን እንጅሩ ጉቱማ ሲንቀቀቤራ ዋንተ ዳንጅሩ ጉቱማ ሳዳ ጌሰኒርቱ አኒ አባ ማናሺቲ ሁላችሁም ቅልቦች ጋር ሼር አድርጉ እና እናትየው ባለቤትየው ይበቃል ታዲሞ አው በልክ ከጨርሰሻል እናቴ መሄድ ትችያለሽ ስልክሽን ብቻ አስቀምጪልኝ በውስጥ የሆነ ቮይስ እና እሱ ያንቺ ድምጽ ነው አይደለም ትነግሪኛለሽ አመሰግናለሁ አቡዬ እግዚአብሔር ይጠብቅሽ እሺ እኔ ኑሪልን ሃይ በእኛውን ከላይ እንዲወጣ እስቲ ሃይ በእኛ እሺ አውርተናል አላወራንም ሊው አንቺ ቮይስ አድርገሽልኝ ነበረ አባልክ አዎ አቡኮ ቮይስ አዎ ወይ ማን ሰጥቶሽ ነው ትናንትና ማን በጽጌ ደውለሽ ነበር በህቴ በአባይነሽ አክስት ደውለሽ ኦኬ እኔ አልሰጠሁም ቁጥር እኔ አዚዛ አይደለችም እህቴና ስለምትፈልጋት ገባኝ እሺ አቡዬ እናመሰግናለን እሺ መልሽልኝ እዛ ዋትስአፕ ላይ አንቺ ነሽ አዎ ወይም አይ ብቻ በይ አቡዬ እኔ የሆነ ጥያቄ ቅንጭላቴ ላይ አለ መጠየቅ እችላለሁ ወንድሟ አዎ ትችያለሽ የእህታችን የሟቿ የእህታችን ባልተቤት ከሷ ጋር ያወራ ነበረ ምንም ነገር ያለችው የለም የት አለ ባሏ ለምን አልቀረበም አማርኛ ይችላሉ ወላ እንዴት ነው ነገሩ ባሏ እኮ ይሄ አለ እኮ ባለቤቷ አለ እኮ ይሄው እዚህ አጠቃ ኦሮምኛ ነው የሚችለው እንጂ ኦኬ እሱ ባልተቤቷ ነው አማርኛ አይችልም ኦሮምኛ ተርጉምለት አንደኛ ታዋራህ ነበር ወይ የመጨረሻ ያናገርካት ጊዜ መቼ ነው ለምን አንድ ማወቅ የፈለኩት ነገር ስላለ ነው ከሱ መረዳት የፈለኩት ነገር ስላለ ነው እሺ ቲሚካ ሲትሩ በቻቱ ተዩ እና ዱራኒ አጭይቱ ስቲፋን በቻቱ ተ ኦሮሚፋንቲ ቦሬ ይበደት ኦሮሚፋን ሲት ድበዱሬ ይስተማል አይደል ድምፁ አዎ ይሰማል አዎ እሱ ይናገርና ትተረጉምልኛለህ እኔም ኦሮምኛ ስለማልችል
Bakka calqaba ishii gaafa gara dhumaarratti wanti kun irra qaqqabu amma kunoo bakka balbala natti cufaniiti jiru. ወደ መጨረሻ አካባቢ ይሄ ክስተት ወደሚፈጸምበት አቅራቢያ ብላኛለች። akkasnaan jettee bakka balbala natti cufaniiru waan maatii hin arguu hin danda'u naan jettee dhaamsa kana nama beessa እየተቆራረጠ ነው የነሱ የተሰማኝ ኔትወርካቸው አይደለም። ሜቢ ቪዲዮ ቢያጠፉ ይስተካከል ይሆን? ስትሮንግ ኔትወርክ አይሰማም። አሁን ይሰማል። አሁን መጣችሁ። እስኪ ቪዲዮውን አጥፋውና ኔትወርኩ ምናልባት ካገዛችሁ ማለት ነው። እሺ አቡ አሁን ይሰማል? ያው እነሱ ናቸው እኮ ራሳቸው ናቸው። አሁን ይሰማል። አሁን ይሰማል። አውሪው ባል እና በቃ ከነ ታታቱ now ሁሉም ቀብዱ ቱራን እየተሰማችሁ አይደለም። እኔ በበኩሌ ተሰማኝ አይደለም። እንግዲህ እናንተም ካለ እስኪ አይሰማም አይሰማም። እማማ በኋላ ኔትወርኩን ቢያለሳ ምንድን ነው ኔታቸው ቦታ ከቻላል አሁን አይሰማም አቡ? ያንቺ ይሰማል። ልጁ ባሏ የሚያወራው ግን አልሰማ ነው። ኔትወርክ የሌለበት ቦታ ሆኖ እኮ ነው። ትናንትና ጥሩ ነበረ። ኔትወርክ እያሏችሁ ነው። ኮሜንት አንብቡ። አሁን እኛ መዲና ላይ ፎከስ እናድርግ። በቃ እነሱ ባልየው ብቻ ከመሞት በፊት በ3 ቀን ባልየው ብቻ ማጥፋት ትችላላችሁ ወይ ወጣችሁ ግቡ። ኔትወርካችሁ ጥሩ ካልሆነ ሙባረክ መዲና ጋር ደውል፣ ድጋሚ ደውል። ፎቶ ልለጥፍ ነው እኔ እናትዮ ሸኙ በቃ ሂዱ አይደለ? ባልየው ይምጣ። እናትየው ለምን መጡ? ባልየው ይምጣ። ነገ ሳጀነዮ ጅራቴ ሃቲ ገረብ ያተቀለና ደመኑ ጃርሲ ሲብ ቆፍቲ አፍ ንጉሴፍ ጃርሲ አፉ ሃቲ ቪ ወሪካና ገለን ይኸውና ቁጥሯ እንደዚህ ነው የሚለው። ዘግታለች ሀቢባ። ኦኬ፣ ስለዚህ ፎቶዋን ስናረግ ትመጣለች። በቲክቶክ እያየች ነው የሚሆነው ስልኳን። ትናንትና ተቀጣጥረን አካውንት ከመለሰች አባላት በቃ አንተ እንዴት ስልኳን ትዘጋለች? ዛሬ ተቀጣጥረን ተለያይተን እንዴ ተቀጣጥረን ተለያይተን ዛሬ ኢሞ ላይ ብሎክ ማድረግ ቀጥታ ስልክ መዝጋት ምን ማለት ነው? እችናት መዲናዋ አስተርጓሚ ማለት ነው።
በዚህ አጋጣሚ ሳውዲ ላይ ቢሮ የሚሰራ ሰው ፎቶ ስንለጥፍ አንቺ ሳውዲ ስለምትኖሪ ችግር የሚያመጣ ከሆነ አንቺ ላይ እንቺ ሂጂ በቃ ምንድነው ስሙ ፓስወርዱን ልቀይረዋለሁ በቃ አትመጣም አይደለ ቀይሮ ፓስወርዱ ታዲያ ስልኳን ከዘጋች ምን ማለት ነው ትናንት ቀጥረናት ሳለ ነገር የሌለው ሰው እዚህ ቤት ስንት ነገር ሲጣራ ስንት የሞተ እንትን ሲባል ስንት ሌባ ነው ተብሎ መጥቶ ራሱን አንቺ ጂሺ ማሪ ያጣራ ሞልቷል እቺ ለጣፍን ቢሮ ሰው አንቺ ለችግር እንዳይመጣ ሳውዲ ስለምን እቺ ገላታለች እዚህ ጋር በፎቶ ላይ የምትመለከቷት ግለሰብ መዲና ሪከርድ አድርጉልኝ ወዶቼ እዚህ ጋር በፎቶ ላይ የምትመለከቷት ግለሰብ መዲና ትባላለች የምትኖረው በሳውዲ አረቢያ ነው ቢሮ ነው የምትሰራው አስተርጓሚም ደላላም ናት ትናንትና እዚህ ነበረች እየጠየቅናት ነበር ጥያቄዎች በጥያቄዎች ስናፋጥጣት ወገቤን ደከመኝ ዲስካ ያመኛል ምናምን ብላ ኒቃሚስት ነኝ ብላ ፊቷን አልከፈተችም ነበር እንደዛም ሆኖ ነው አምኛት ኒቃሚስትነቷን ሪስፔክት አድርጌ በኒቃም ብቻ በቪዲዮ እንድታወራ ፈቅደንላት ነበር ዛሬ ስልኳን ዘግታ ኢሞ ላይ ብሎክ አድርጋን ጠፋች